ወጣቱ ባለሀብት አራርሳ ጋወሌ የእርዳታና የሀገሩን የመርዳት የማልማት ስራውን እንደቀጠለ ነው። ተማሪን ሲረዳ ቆይቷል። በአቅመ ደካሞችን ሲረዳ ቆይቷል። አሁን ደግሞ የበጋው አዋራ ህዝቡን በአዋራ ምግብ ቤትን ህፃኑን አዛውንቱን እንዳይረብሽ በማድረግ ረገድ ሬጂና አካባቢዋን ቀበሌውን እንዳለ በቦቲ ውሃ አምጥቶ በራሱ ወጪና በራሱ ሰራተኞች ህዝቡን አዋራ እንዳይነካ የማጠጣት ስራ አዋራን የማጥፋት ስራ እየሰራ ይገኛል። ወጣቱን ለማበረታታት ኮሜንት ሼር አድርጉለት። ወጣቱ ሁሌም ከደካሞች ጎን ነው። በመርዳት ሁሉም ተሳታፊ ነው። በዚህ የሚተማለም የቆላንሳ ሚነራል ኤንድ ማይኒንግ ካምፓኒ ባለቤት አራርሳ ጋወሌ እግዚአብሔር ይባርክ በሉልኝ።